ሀገራችን ኢትዮጵያ ላይ 5 ሚሊዮን ኮደሮችን መፍጠር ለሀገራችን ጠቀሜታው ምን ያክል እንደሆነ አስባችሁ ታውቃላችሁ? በአሁኑ ሰዓት ሀገራችን ኢትዮጵያ በቴክኖሎጂ ዘርፍ በጣም ትልቅ በሚባል ደረጃ ወደፊት እየተራመደች ትገኛለች። ይህም የሆነው በቴክኖሎጂው ዘርፍ በጣም ብዙ ስልጠና እየተሰጠ ነው። ከነዚህ ስልጠናዎችም የመጀመሪያውና ትልቁ 5 ሚሊዮን ኢትዮጵያን ኮደርስ ኢኒሺዬቲቭ ነው። ይህንንም ሁላችሁም እየወሰዳችሁ ትገኛላችሁ። እስኪ የምር ስናወራ ይህን ኮርስ እየወሰዳችሁ ያላችሁት ሰርተፍኬት ለማግኘት ነው ወይስ እውቀታችሁን እስኪላችሁን ለማሳደግ የምር በትክክል እየተማራችሁ? ይሄኛውን በኮሜንት ላይ ታሳውቁኛላችሁ በታች። በዛሬ ቪዲዮአችን ዲጂታል ኢትዮጵያን ለማረጋገጥ ሁላችሁም እንደምታውቁት የ5 ሚሊዮን ኢትዮጵያን ኮደርስ ኢኒሺዬቲቭ በጣም ብዙ ሰዎችን አክቲቭ እያደረገ በአዲስ ቴክኖሎጂን እያዘመነ የሚገኝ ኢኒሺዬቲቭ ነው። ይህን ኢኒሺዬቲቭ እንዴት መውሰድ እንዳለባችሁ እዚህ ጋር በምታዩት ቪዲዮ በደንብ አሳይቻችኋለሁ። ዛሬ ላይ ደግሞ ይህንን የተማርነው እንዴት ስራ ላይ መዋል እንችላለን፣ ጥቅሙስ ምንድን ነው የሚለውን አብረን እናያለን ማለት ነው። ይህ ቪዲዮ ለተማሪዎች፣ ለመንግስት ሰራተኞች እንዲሁም በግል ሙያ ላይ ተሰማርታችሁ ለምትሰሩ ሰዎች እጅግ ጠቃሚ ስለሆነ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ ደረጃ የምናየው እንግዲህ አገራችን ላይ ቴክኖሎጂ ለምን ወደ ኋላ ቀረ ብለን ስናይ አንደኛ የታለንት ጉዳይ ወይ ደግሞ የእውቀት ችግር ኖሮ ሳይሆን ይህን የቴክኖሎጂ እውቀት ከየት አክሰስ ማድረግ እንችላለን የሚለው በጣም አስቸጋሪ ነበረ። ለምሳሌ ከዓመታት በፊት የኮዲንግ ስልጠና ኦር ቴክኖሎጂ ላይ ፎከስ ያደረጉ ስልጠናዎች በአዲስ አበባ ብቻ በግል ተቋማት ላይ ኦር በዩኒቨርሲቲዎች ካልሆነ ሌሎች ሰዎች አክሰስ አድርገው ሰልጥነው ወደ ስራ መግባት አይችሉም ነበረ። በዚህ ምክንያት ብዙ ሀገራችን ላይ መስራት የሚችሉ ሰዎች እያሉ ግን ደግሞ ስልጠናውን በማጣት ቴክኖሎጂ ተጠቃሚ እንዳይሆኑ ሆነዋል ማለት ነው። አሁን ላይ ግን ይህን 5 ሚሊዮን ኢትዮጵያን ኮደርስ ኢኒሺዬቲቭ በመጠቀም ብዙ ሰዎች ወደፊት እየወጡ ተጽዕኖ ፈጣሪ እየሆኑ እንደሚገኙ እያየን ነው። ስለዚህ በአዲስ ኢኮሲስተም ቢውልድ ለማድረግ ይሄኛው ስታንዳርዳይዝድ የሆነ ኢንተርናሽናል ስልጠና ነው። እንደምታውቁት በፕራክቲስ የታጀበ ስልጠና ስለሆነ ፕራክቲካሊ እያንዳንዷን ነገር እየሰራ የምንሰለጥንበት ኦንላይን ስልጠና ነው። ይህም ሻርፕ ያደርገናል ማለት ነው። በዚህ ምክንያት ተጽዕኖ መፍጠር የሚችሉ ወጣቶችን ዲጂታል ኢትዮጵያን ለማረጋገጥ ይፈጥርልናል ማለት ነው። ሁለተኛ ላይ ደግሞ ሀገራችን ውስጥ በብዛት ማለት ይቻላል የግልም ሆነ የመንግስት ተቋማት ማኑዋል ሲስተም ያላቸው እስካሁን ድረስ። እነኚህ ተቋማት በየክልሉ ወይም በአዲስ አበባ ያሉትን ከማኑዋል ሲስተም ወደ ዲጂታል ለማምጣት እነኚህ ኮርሶች በመውሰድ በቀላሉ ሲስተም መስራት ይቻላል ማለት ነው። ለምሳሌ የተለያዩ የአግሪካልቸራል ኢንስቲትዩሽን አሉ። የተለያዩ ሎካል ቢዝነስ ተቋማትን በቴክኖሎጂ እንዲጠቀሙ ማኑዋል ሲስተማቸውን ወደ ዲጂታል ሲስተም መቀየር ይቻላል ማለት ነው። ይህን ስልጠና ከወሰድን በኋላ ብዙ ለውጥ ይመጣል ተብሎ የሚታሰበው ነው ማለት ነው። በዚህ መንገድ የሀገራችንን የዲጂታል ሲስተም ኦር ዲጂታል ትራንስፎርሜሽን እናረጋግጣለን። አንድ ፋንዳሜንታል ፕሮግራሚንግን ሰልጥኖ የጨረሰ ሰው ኮዲንግን በመጻፍ ማኑዋል ሲስተሙን ወደ ዲጂታል ሲስተም በቀላሉ መቀየር ይችላል ማለት ነው። ለምሳሌ አንድ የአግሪካልቸራል ተቋምን አሰራሩን በሙሉ ከማኑዋል ወደ ዲጂታል እንደዚህ መቀየር ይቻላል ማለት ነው። በቀላሉ ሁሉም ተቋማት እንደዚህ ወደ ዲጂታል ከተቀየሩ ኢትዮጵያን አንድ እርምጃ ከአፍሪካ ቀዳሚ ማድረግ እንችላለን ማለት ነው። በሶስተኛ ደረጃ የስራ ዕድልን መፍጠር ነው። እንደምታውቁት ብዙ ኢንተርናሽናል የሆኑ ኦንላይን እንዲሁም ሪሞት የስራ ዕድሎች አሉ። ቤታችን ቁጭ ብለን መስራት የምንችላቸው። ለምሳሌ አፕወርክ ላይ የተለያዩ ሙያ የሚጠይቁ ስራዎች አሉ። ለምሳሌ ኮዲንግን በጣም ሻርፕ ሆናችሁ አፕወርክ ላይ አፕላይ አድርጋችሁ የተለያዩ የክፍያ ፕላትፎርሞችን ተጠቅማችሁ ገቢ ማግኘት ትችላላችሁ። ይህም አንደኛ ለሀገራችሁ በዶላር ገቢ ማስገኘት ትችላላችሁ። ሁለተኛ ራሳችሁንም በገቢ መደገፍ ይቻላል ማለት ነው። ስለዚህ ይህንንም ገቢ ለማግኘት እነኚህ ስልጠናዎች በደንብ መሰልጠን ያስፈልጋል። ለሰርተፍኬት ሳይሆን ለእውቀት መሰልጠን ነው የሚያስፈልገው። ከዛም በኋላ እነ ባይናንስ፣ ባይቢት የሚባሉ ፕላትፎርሞች አሉ። እነሱን በመጠቀም ከዛ የተለያዩ ፍሪላንሰሮች አሉ
ለምሳሌ አፕወርክ ላይ ኮዲንግን በመጻፍ ለተለያዩ ድርጅቶችን ወይ በማበልጸግ እዚሁ ኢትዮጵያ ውስጥ ሆናችሁ ኢሮፕ፣ አሜሪካ፣ ኤሽያ ያሉ ድርጅቶችን ፍሮንቲንድም ሆነ ባኪንድ ኦር ፉል ስታክ ዲቨሎፐር ሆናችሁ ቤታችሁ ቁጭ ብላችሁ እየሰራችሁ ዶላራችሁን ኤርን ማድረግ ትችላላችሁ ማለት ነው። ስለዚህ ስኪሉ ብቻ ነው የሚያስፈልጋችሁ። ይህን ስኪል ደግሞ እድሉ ተሰጥታችኋል። ረገጥ አድርጋችሁ በመማር ራሳችሁንም አገራችሁንም ወደፊት ማምጣት ትችላላችሁ ማለት ነው። እነኚህን 3 ጠቀሜታ ካየን በአጠቃላይ 5 ሚሊዮን ኢትዮጵያን ኮደርስ ዲጂታል ኢትዮጵያን የምናረጋግጥበት ወሳኝ ምዕራፍ ነው። ሁላችሁም ይህንን የቀረቡላችሁን ኮርሶች በደንብ በመማር የራሳችሁን ስኪል አዳብሩ፣ አገራችሁንም በቴክኖሎጂ የላቀች አገር እንድትሆን የድርሻችሁን ተወጡ የሚል መልእክት አለ። እስቲ ከረንትሊ እየወሰዳችሁ ያላችሁ ሰዎች ኮሜንት ላይ ምን አይነት ችግር ምን አይነት ቻሌንጅ እያጋጠማችሁ እንደሆነ ኦር ምን ያክል እውቀት እንዳገኛችሁበት ኮሜንት ላይ ያሳውቁኝ። የዛሬ ቪዲዮ ደግሞ ተመችቷችሁ ከሆነ ላይክ አድርጉልን። የዛሬ ቪዲዮ እዚህ ጋር ያበቃል። ቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ቻው።